ሰው የጻፈውን አንብብ ማን ናቸው እንደ መሳቅ ነው ይሄን ትረሳዋለህ ኦሮሞ እኮ ኤክስፓንድ አድርጎ ነው ኦሮሞ እኮ ማይግሬት አድርጎ ነው ኦሮሞ እኮ መጤ ነው ማይ ፍሬንድ እናታውቅም you don't know this ታሪኩን የአዲስ አበባ ዩኒቨርሲቲ ታሪክን የዘጋው እኮ ለዚህ ነው የአዲስ አበባን በዲግሪ የሚሰጠውን አማርኛ የዘጋው እኮ ኦሮሞ ለዚህ ነው መሐመድ ሐሰን የአዲስ አበባ ዩኒቨርሲቲ የተቋቋመው በስንተኛው ልጃችሁ መንግስቱ ኃይለ ማርያም ኦሮሞ የሚለውን እኮ አታውቅም እኮ አንታው እንዴት አይነት መሐይም እንዳጠራቀመ ኦሮሞ ታላቅስ አዝናለሁ ይሄ በአሜሪካ እኮ ግጭት ሁሉ ተጽፏል ተጨፋጭፈው ታላቅ ሀገሩ ነዋል ግን ታሪክን ክደው አይደለም የሬድ ኢንዲያንስ እንደውም በዝንብ ገደልናቸው ይላሉ እናንተ እኮ ጀግኖች ናችሁ 28 ነገድ ማጥፋታችሁን ማመን ከኬንያ ከማዳጋስካር መምጣታችሁን ማመን ጀግኖች መሆናችሁን ማመን ያን ታሪክ ጽፎ ለታሪክ ማስቀመጥ ዛሬ ግን እንኳን እናንተ የኔ ልጅ እዚህ አሜሪካን ሀገር የተወለዱ ልጆች አሜሪካዊ ናቸው በታምንም ባታምንም አንዳንድ አሁን የአማራ ዶክተሮች ዶንቆሮች አሉ ኦሮሞ ወደ ኬንያ ልኮ እንዴት ሆኖ ዛሬ ኢንዲጂነስ ኦልሬዲ 450 years እኮ ነው 500 እኮ ነው 500 ዓመት የተቀመጠ ኦሮሞ እታስወጣችን አይቻልም የማይሆን ነገር ነው ይልቅ ቅድም ያልከው ነው ተከባብረን እንዲው ክፍለ ሀገሮች እንደድሮ አምጥተን እውነተኛ ህገ መንግስትና ባንዲራውን መልሰን ቋንቋውንም አንዳርገን የሆነ ነገር ተፈጥሮ መሄድ ካልተቻለ ኢትዮጵያ ወደፊት ይሄዳል ማለት አይቻልም ያ የሚሆነው ደግሞ መከባበሩ አንተ ያልከው መከባበሩ እንዲመጣ ወይም መሰለ አንዱ ህዝብ ታውቆ ኦሮሞን ብትፈቁት ኦነግ ነው ብሏል ኦነግ ነው እኮ አማራ ምን አልከው ኬሚስ ምንድነው ያልከው ቅማንት ምናምን የትግሬዎቹ ፍልስፍና ነው አይደለም ቅማንት ህዝብ ነው እና አማራ ህዝብ አይደለም አማራ ህዝብ ነው አለ አማራ የሚባል ማህበረሰብ አለ ብለህ ካመንክበት አማራ ህዝብ ነው ላስገንዝብ ኦሮሚያ የሚባለው ስምና ኦሮሚያ የተባለው አገር ፌክ ነው የምናፈርሰው አዳምጥ ዝም ብለህ ስማ መጀመሪያ አትደንግጥ የመጣ እኮ ነው ፋኖ ይፈርሳላ ለምን መሰለ ኦሮሞ በሌለበት ሁሉ ክልል ተሰጥቶታል እንዴ ኦሮሞ በሌለበት እኮ ትልቅ ሀገር ሆን ተብሎ አውቀው ትግሬዎች እኮ ኦሮሞ በሌለበት ክልል የተሰጠው ኦሮሚያ አማራን የኔ አይደለም የኔ ነው እያልክ እንድታስወጣው እኮ ነው ኦሮሞ በሌለበት ሁሉ ክልል ተሰጥቷል ነው ይሄ ደግሞ አማራን ማን አስወጣው አማራን አላስወጣንም ያ ሁሉ መታው ደብረ ብርሃን ላይ ማን ያስወጣው አያችሁ የቪክቲም ፖለቲካ ነው የሚያካሄደው ኦሮሞ ሁሉ ጊዜ ጦርነት ባለበት ህዝብ ሊፈናቀል ይችላል ግን አማራ ብቻ የአማራ ዘር ታርጌት ተደርጎ የተፈናቀለበትም የተገደለበትም ኦሮሚያ ላይ ውረድ አንተ ሁለናም ደንቆሮ ማይ ውረድ ቡልሺት እንዲህ አይነት እባቦችን ማባረር ያለባችሁ ወጣ ከዚህ ይሄንን ረግጠዋል አውርጄ ነው የምረግጠው ልንገራችሁ ኦሮሞች በሌሉበት በሙሉ አገር የሰማይ ስባር የሚያክል ክልል የተሰጣቸው ከሆን ተብሎ ነው ኦሮሞች ሁላችሁም ኦሮሞ የናንተ ስም አይደለም ስማችሁ ጋላ ነው ጋላ ስድብ አይደለም ጋነግ ነበር ስማችሁ አይደል በተባበሩት መንግስታት የገባውን መጽሐፍ የኦሮሞ ዶክተሮች እኮ ጽፈውታል ውሸት አለ የጋላ ነፃው ድርጅት ነው እናንተ ጋላ ሲል ስድብ ነው እያላችሁ አውቃችሁ አማራ ለመጥላት ነው እንጂ አማራ ለወጣላችሁ አንድ ሁለተኛ መንግስቱ ኃይለ ማርያም ሲመጣ በነጋሪት ጋዜጣ የዛሬ 49 ዓመት ከጋላ ኦሮሞ ተብለሃል ዛሰት ተቀበል ይሄ እኮ ነጋሪት ጋዜጣ ላይ ያለ ነው ኦሮሞ ከየት ያመጣው ዮሐን ክራፍት የሰጣችሁ ስም ነው ጀርመናዊ ናዚ ሂድ አንብብ የፖለቲካል ኔም ነው ኦሮሞ የሚለው ኦሮሞማ ማለት ደግሞ የሙስሊም ህብረትን መፍጠር ነው አማራን ማጥፋት ነው ይሄ መቆም አለበት ስለዚህ ጋላ የሚለውን ስምን አትፍራበት አትሸማቀቅ ለምን ቅሰን ይላል ጋሎች ጀግኖች ናቸው እኮ 28 ነገድ አጥፍተህ አዎ ብለህ እኔ ጋላ ነኝ ብለህ ኩራ ፈርጣጭ ኦሮሞ የሚለው ስም ያንተ አይደለም ፖለቲካል ኔም ነው ይሄን ደግሞ እኛ እኮ ዋርናት ኢዲየት አማራ እኮ የተባረ ነው ዋርናት ኢዲየት ዛሬ በሃይማኖት የተያዘውን ህዝባችን እያነቃውት ነው that's your name galla that's not a derogatory word that's the real name of oromo the former name of oromo is galla is not insulting insult አይደለም ስድብ አይደለም that's the best name of oromos why you change your name is because you have a lot of crime you did a lot of crime too many tribes already go tribes ጠፍተዋል 28 tribes you are invader Oromos, you are invader.
you invaded Ethiopia. That's your history. ስለዚህ አማራ ከዚህ ተነስተን ኦሮሞዎችን መግጠም ያለብን ታሪካዊ እንትን ነው። እንደ ቴዎድሮስ ነው ህዝቤን ከጋላ ወረራ ነፃ ወጣሁት። አሁን እኮ ወሮናል ጋላ። they come to our village and they kill us። እየደፈሩን እኮ ኤችአይቪ እኮ እያስያዙን 2 ዓመት ለምን መጡ ኦሮሞዎች ይተኩሱብናል? that's our village። ስለተሸነፍክ ነው አማራ። ስለዚህ ወንድሜ ጋነግ የሚለውን ኦነግ ብለዋል። ኦሮሞ ማለት ከዜብራ ጋር እንደ ጦጣ አስሮ እንደ ዝንጀሮ ሲያስጎበኝ የነበረው ጀርመን ነው። ነጋሶ ጊዳዳ we are black German ይስብራል። ከየት አባትኩ ነው? ጀርመን እኮ ናዚ ነው። ጀርመን እኮ ነጭ ነው። ጀርመን እኮ ፒውር ነጭ ነው። ከየት አባትክ ነው አንተ የአፍሪካ ዝንጀሮ ኦሮሞ የተባልክ ዝንጀሮ? ከየት አባትክ ነው ደግሞ ነጭ የምትሆነው? ዳስ ሄት ኦፍ አማራ። አማራ ስለምጠላው ነው። ስለዚህ አስረግጬ ነው እንደዚህ ማጠጣት። ታሪክን ወቅ አሜሪካኖች በዝንብ በመርዝ እየበከሉ እንደገደሏቸው ሬድ ኢንዲያንስ ጽፈዋል። that's how they're the part of history. if you are Galla, a pure Galla, just don't blame your name. blame ታረጋለህ እንደ አማራ ነው እያልክ የራስ ስም ነው። ኦሮሞ ያለ እኮ መንግስቱ ኃይለማርያም የታባት ከእንጥለው ነው አማራ የለም የምትለኝ። አማራማ እንዳለ አባ ባህሪ የተባለው ጽፏል። የእናንተ ታሪክ ምን ነበራችሁ? አባ ባህሪ የሚባሉ መነኩሴ ባይኖሩ ኖሮ በግዕዝ የእናንተን ታሪክ አይጽፈው ነበር። ከየት እንደመጣችሁ እኮ ራሱ አታወቁም ነበር። ይሄን ሁሉ እየቀደልክ እያቃጠልክ እንደ ወረራ ጊዜ ወሎን ያማራን ላኮ መንዛን ወሎ ብለህ ጊዮንን እልማናና ደንሳ እያልክ ሊበን ምናምን እያልክ ደብረ ዘይትን ምናምን እየቀየርክ ፊንፊኔ እያልክ እየቀየርክ ምናምን ትመጣለህ። አማራ ግን መቀየር አልቻለም። ወሎ ይላል። ወለል ያርግ ያባት ያምላክ። ስለዚህ ዛሬ ኦሮሞዎች መንግስት ስለያዙ ስለለሙ ምን እያሉን ነው? ሰላም ብቻ ነው የሚያዋጣን። አሪው ሲሪየስ ከታች እየሰማ ነው። ሰላም አያዋጣን። አማራ ተጨፍጭፏል። አማራ መሬት ተነጥቋል። አማራ በሴራ ፖለቲካ ተበልቷል። አማራ ተጨፍጭፏል። በሃይማኖቱ አስራችሁ ይዛችሁታል። የነቃን አማራዎች እናንተን በጠመንጃ ነው የምንገጥማችሁ። ኦሮሞ ማን ነው በአማራ ርስት ላይ መጥቶ ገዢ ያደረገው? ሁይዋ ኦሮሞ ማን ነው? ጋላት በለኝ ኦሮሞ ነኝ። አይንን እኮ ጨፍነህ እኮ በአባይ በረሃ እኮ መኪና ልንዳምትል ውዳቂ ነው ኦሮሞ። ማንም ታታል that's you a part of history accept አርግ። ጋላ ነው ስሙ ኦሮሞ የታባት ከመጣው አሁን accept ኦሮሞ። አማራ ኦሮሞ ብለህ የተቀበል ጊዜ ወድቃል። no don't accept that's the Germany name። ይሄ እኮ የአፓርታይድ ስም ነው። ኦሮሚያ እያሉ በደምሽ ምናምን አማራን እኮ ነው እያረዱ እኮ። መዝሙራቸውን አይተሃል? ህፃናትን የሚያስተምሩ ይህን ሳይቃወም ይሄ ኦሮሞ አማራ የለም እስከ ማለት ደረሰ። አማራማ አባ ጊዮርጊስ ዛግጫ የዛሬ ስንት ሺህ ዓመት ላይ ጽፎላል። እኔ ከገዢው ነገር ነኝ፣ ከታላቆች ነገር ነኝ። እኔ ከነገስታቱ ከሚሾመው ከሚሽረው ከሚዋጋው ከሚያሸንፈው እንዳትንቀኝ ያለ ጀርመናቸው የአማራ እኮ ነው እንዴ። ከጋላ ወረራ ህዝቤን ነፃ አወጣሁት ያለ እኮ የዛሬ 200 ዓመት ነው ቴዎድሮስ። የኦሮሞ ስም ግን የዛሬ 49 ዓመት ነው የወጣው። ሰው አማራ አለ ማለት ነው። አፄ ቴዎድሮስ የአማራ ብሔርተኛ መሪ ነው። ምኒልክ ደግሞ ውዳቂ ደንቆሮ ነው። ተጋብቶ እዚያ ዘር ስለነበረው ሲያጭበረብር የነበረ የኦሮሞ ምርኮኛችን የጦር አበጋዝ አድርጎ በቂጡ እያስከተለ አማራን የሸጠ ነው ምኒልክ። እኛም አንፈልገው፣ ውሰደው። እኛ ባጥንት አናምን ውሰደው። ኦሮሞ ከነ ሐውልቱ ወረኛ። በዚያ ጊዜ የቆዳ ቀሚስን ያለዋለክ ኦሮሞ ምን አባት ኩነ ነው ከነጭ ጋር የምትጋጠመው አንተ? ነጮች እዚያ ጋር ከዜብራ ጋር ጋላ እያሉ እያስጎበኙ የነበረውን እኮ ሂጄ እኮ ጎበኘሁት ባለፈው ዓመት። ይህን ታሪክን ደብቀን ለኦሮሞ አማራን ትንቃለህ። አስረግጬ ነው የምነግርህ። ታሪክን እመን። ወራሪ ነህ፣ መጤ ነህ፣ 28 ነገድ ማጥፋትን እመን። ዛሬ ግን ኢትዮጵያዊ ነህ።
ዛሬ ግን 11 ሚሊዮን አማራን ተጋብተሃል። ስድብ አይደለም ጋላ 28 ነገር ስላጠፋህ ያለም መዝገቦች ስለመዘገቡብህ ያን ልታጠፋ ነው ኦሮሞ ብለህ የመጣው። የምስራቅ አፍሪካን ጀርመን እናደርጋለን ብሎ የጻፉልህ መጽሐፍ ነው እየተከናወነ ያለው። ዋር ኢንተሌክቹዋልስ ዋር አማራ ችልድረንስ እኛ እናነባለን። ዋናት ኢዲየቶች እኮ አለን እኛ እኮ ከእናንተ በላይ መጽሐፍ ይኸው እናነባለን በርበረን። ስለዚህ የፖለቲካል ኔም ነው ዳስ ኦሮሞ ኢዝ ፖለቲካል ኔም ኦፍ ጋላስ የፖለቲካ ስም ነው። the region is given by TPLF ምስጦች ትግሬዎች ናቸው የሰጧቸው። ሸዋ ውስጥ የታላቸው ሰላሌ ውስጥ ያሉ ሰላሌ ደግሞ ተጋብታችኋል። አማርኛ የምትናገሩ የታባት ካለ ኦሮሞ የሌለበት እስከ አባይ ጫፍ ድረስ ይዘህ የኔ ክልል ነው ትላለህ እንዴ? አማራ እኮ ነው። ሸዋ ግዛት እኮ ነው። ሸዋ ጠቅላይ ግዛት ነው።